ዌብ 2.0 ምንድነው? ይሄኛው ዌብ ሰከንድ ጀነሬሽን ወርልድ ዌብ ነው። ካራክተራይዝ ደግሞ የሚደረገው ምንድነው? ከስታቲካል ዌብ ወደ ዳይናሚክ ዌብ ትራንስፈር የተደረገበት ነው። ኢንተራክቲቭ እና ደግሞ ዩዘር ጀነሬቲንግ ኮንቴንቶችን ነው የሚሰጣ ማለት ነው። እነዛም ደግሞ ምንድነው? ተጠቃሚዎችን ኮላቦሬት ያደርጋል፣ ሶሻል ኔትወርኪንግ እንዲሰሩ ያደርጋል። እነዛም ደግሞ ክላውድ ቤዝ ሰርቪስ ይሰጣል ማለት ነው። ተጠቃሚዎችን ደግሞ ምንድነው የሚያደርገው? አክቲቭሊ ፓርቲሲፔት እንዲያደርጉ ፕላትፎርም ላይ ያደርጋል ሬዘር ጀስት ኮንሱም ኢንፎርሜሽን ከሚያደርጉ ማለት ነው። ኪ ፊቸሮቹን ብናይ የዌብ 2.0 ዩዘር ጀነሬቲንግ ኮንቴንቶችን ነው የሚሰጣ ማለት ነው። ይሄኛው ምንድነው? ጀስት ላይክ ፕላትፎርሞች ወርድ ፕሬስ፣ ዊኪፒዲያ እና ሶሻል ሚዲያ እና ፌስቡክ፣ ትዊተሮችን ተጠቅመን ኮንቴንት ክሬት ካደረግን በኋላ እነዛም ሼር እንድናደርግ ይረዳናል ማለት ነው። ሁለተኛ ደግሞ ሶሻል ሚዲያ እና ኔትወርኪንግ ነው። የእነዚህ ዌብሳይት፣ ዩቱብ ፕሮግራም እና ሊንክድኢን ተጠቅመን ዩዘሮችን ኢንተራክሽን እና ኮሚኒቲ ቢልድ እንዲያደርጉ ያደርገናል ይጠቅመናል ማለት ነው። የዌብ ስሪ የዌብ 2.0 ቁልፍ ባህሪያቶች እናያለን። አንደኛው የዩዘር ጄኔሬትድ ኮንቴንት ነው። እነዚህ ላይክ ፕላትፎርም ላይ እና ሶሻል ሚዲያ ላይ ጀስት ላይክ ትዊተር ላይ ዩዘሮች ክሬት ኮንቴንት እና ሼር እንዲያደርጉ ይረዳቸዋል። ሁለተኛ ላይ ደግሞ ብናይ ሶሻል ሚዲያ እና ኔትወርኪንግ ነው። ዌብሳይቶች ላይክ ዩቱብ፣ ኢንስታግራም እንደ ሊንክድኢን ተጠቃሚዎች ኢንተራክሽን እና ኮሚኒቲ ቢልድ እንዲያደርጉ ይረዳቸዋል ማለት ነው። ሶስተኛ ላይ ደግሞ ሪች ዩዘር ኤክስፒሪየንስ ነው የሚባለው። አጃክስ፣ ጃቫስክሪፕት እና ደግሞ ሌላ ኢንተራክቲቭ ዌብ አፕሊኬሽኖችን ጉግል ማፕ እና ጂሜልን ተጠቅመን ኢንተራክት እንድናደርግ ያደርገናል ማለት ነው። አራተኛ ላይ ደግሞ ኮላቦሬሽን እንደ ክራውድ ሶርሲንግ ነው። እነዚህ ቱልስ ናቸው ላይክ ጉግልስ ዶክመንት፣ ዊኪፒዲያ እነዚህ ምንድን ናቸው? በጣም ብዙ ተጠቃሚዎችን ኮላቦሬቲቭ እንዲያደርጉ በአንድ ሰዓት ያደርጋል ማለት ነው። ሌላኛው አምስተኛ ምንድነው? ክላውድ ኮምፒውቲንግ ነው። እነዚህ ደግሞ ምንድነው? ዩዘሮች ኦንላይን ስቶሬጅ እንዲጠቀሙና ኮምፒውቲንግ ፓወር ኢንስቴድ ኦፍ ሎካል ሶፍትዌር እንዲጠቀሙ ያደርጋቸዋል ማለት ነው። ስድስተኛ ደግሞ አይፒኤስ እና መሻፕ ነው። እነዚህ ደግሞ ዌብሳይቶች ኢንትግሬት ሰርድ ፓርቲ ሰርቪስ ይሰጣሉ ማለት ነው። አንድ ተቋማቶች እና ሌሎችን አንድ ላይ በኢንትግሬት በማድረግ ቢዝነስ እንዲሰራ ያደርጋሉ ማለት ነው። ሰባተኛ ላይ ደግሞ የምናየው ምንድነው? ፍሎክሶኖሚ ነው። እነዚህ ምንድነው? ታጊንግ እና ካቴጎራይዜሽን የምንጠቀምናቸው ማለት ነው። ይሄ ዩዘሮች ምንድን ያደርጋል? ካቴጎራይዝ ኢቨንታቸውን በታግ ተጠቅሞ ሃሽታግ ተጠቅሞ በትዊተር ላይ ወይም ደግሞ በኤክስ ላይ ተጠቅሞ ካቴጎራይዝ እንዲያደርጉ ያደርጋል ማለት ነው። ለምንድነው? ኤግዛምፕል ዌብ 2.0 ምንድናቸው ብለን ብናይ ፕላትፎርሞቹን ብናይ ሶሻል ሚዲያ እነዛ ውስጥ ፌስቡክ፣ ኤክስ፣ ኢንስታግራም ናቸው። ሌላኛው ደግሞ ምንድነው? ሼሪንግ ቪዲዮ ሼሪንግ እንድናደርግ ይረዳናል ማለት ነው። እነ ዩቱብ፣ ቲክቶክን እነዚህ ዌብ 2.0 ተጠቅመን ሼር ማድረግ እንችላለን ማለት ነው። ሌላ ደግሞ ብሎክስ እንደ ዊክስ ነው። ወርድ ፕሬስ፣ ዊኪፒዲያ እነዚህ ብሎክስ እና ዊክስ ናቸው። ኮላቦሬሽን ቱልስ ደግሞ የምንላቸው ጉግል ወርክ ስፔስ እነዚህን ተጠቅመው ማለት ነው። ሌላኛው ደግሞ ምንድነው? ኢኮሜርስ እንደ ሪቪውን እና አማዞን፣ አሊባባ የልፕስ የምንላቸው ናቸው ማለት ነው። ሌላ ደግሞ ምንድነው? የዌብ 2.0 እና የዌብ 1.0 ዲፍረንሳቸው ስናይ የዌብ 1.0 በ1990ዎቹ ስንጠቀም ነበር። ዌብ 2.0 ደግሞ በ2000 ጀምሮ ስንጠቀማቸው ነበረ ማለት ነው። ኮንቴንቱን ብናይ ደግሞ ዌብ 1 ስታቲክ ፔጅ ነው የሚሰጠው ማለት ነው። ይሄኛው ደግሞ ምንድነው? ዳይናሚክ ነው ዌብ 2 ማለት ነው። ዩዘር ጀነሬትድ ነው ማለት ነው። ኢንተራክሽን ደግሞ የምናየው ዌብ 1.0 ሪድ ኦንሊ የሚሰጠኝ፣ ሁለተኛው ደግሞ ሪድ ራይትን ይሰጠናል ማለት ነው። ቴክኖሎጂ ደግሞ ስናይ ይሄኛው ኤችቲኤምኤል ይጠቀማል፣ ይሄኛው ደግሞ አይፒኤስ ኢንተግሬትድ የሆነ ይጠቀማል ነው። ፎከስ የሚያደርጉ ደግሞ ምንድነው? ካምፓኒ ድራይቭ ነው ዌብ 1.1፣ ኮሚኒቲ ድራይቭ ነው ደግሞ ዌብ 2.2 የሚጠቀሙ ማለት ነው። ይሄኛው ዌብ 2.0 የምንለው ምንድነው? ሌድ ፋውንዴሽን ጥሏል ማለት ነው፣ መሰረት ለዌብ 0.3። ይሄ ዌብ 0.3 የምንለው ደግሞ